የህይወት ስብራቶችን ወደ ጥበብ ቀይር። ህይወትህን ታሪክ ስትጽፍ ማንም ሰው ብዕሩን እንዲይዝ አትፍቀድለት። በህይወት ጎዳና ላይ የሚደርሱብህን ስብራቶች ወደ ጥበብ ቀይር። ዛሬ ህመም ሆኖ የሚሰማህ ህመም ነገ ጣፋጭ ሆኖ የሚሰማህ ጥንካሬ ይሆናል። ሁላችንም ሰዎች ነን እና ስህተትም እንሰራለን። ሰው ስህተቱን ካመነ ይቅርታ አድርግ። ይቅርታ ለሌላ ሰው እንዳልሆነ መገንዘብ ይኖርብሃል። ይቅርታ ለአእምሮህ ሰላም የሚሰጥ ነው። ስለዚህ ይቅርታ መስጠትና ይቅርታ ማለትን ተለማመድ። ሁሉም ነገር ማለት ይቻላል ጊዜ ይፈታዋል። ጊዜ የማይፈታው ምንም ነገር የለም። ትዕግስት ይኑርህ። አንዳንዴ ታሸንፋለህ፣ አንዳንዴ ትፈተናለህ። ፈተናን አትጥላ። ፈተና ድክመቶችህን ለማሳየት ሳይሆን ክፍተቶችን በረጋ መንፈስ ለማየት ይረዳል። አንዳንድ ጊዜ ጥሩ ነገር ብቻ እንዲገጥምህ መፈለግ የለብህም። ሁሉም ነገር አልጋ ባልጋ ሲሆን ጥሩ አይደለም። አንዳንዴ ችግርን መጋፈጥ ያስፈልጋል። ወርቅ የሚፈተነው በእሳት ነውና። ከመናገር የበለጠ ለማዳመጥ ቦታ ስጥ። ጥበብ ብዙ ጊዜ የሚመጣው ከዝምታ ነውና። ሌሎች ሰዎች ስለ አንተ ምንም ቢያስቡ ጉዳይህ ሊሆን አይገባም። አንተ ብቻ ደግ ሁን። ደግነት መስማት የተሳነውን እንዲያደምጥ፣ ማየት የተሳነውንም ብርሃን እንዲያገኝ የማድረግ ኃይል አለው። በአንድ ጊዜ ወደ ስኬት ማማ የሚያደርስ ሊፍት ወይም አሳንስር የለም። የስኬት የመጨረሻ ወለል ላይ ለመድረስ የግድ ደረጃዎቹን መውጣት አለብህ። ድምፅህን አጥፍተህ ጠንክረ ስራ። ጠንክሮ መስራት ተሰጥኦን ያወጣል። ተሰጥኦን ተጠቅመህ ታትረህ ካልሰራህ ቀኑ ረዝሞ ዓመቱ ደግሞ ያጥርብሃል። ስለዚህ ማንኛውንም ስራ ለመስራት አትፍራ። ምክንያቱም በታታሪነትህ አንተ ከሌላው የተሻለ ሆነህ መገኘት አለብህ። እየለፋህ እየታገልክ ሁሉም ነገር አልሞላልህ ይችላል፣ ግን ተስፋ እንዳትቆርጥ። ማንም ሰው የዝናብ ጠብታ ጎርፍ ይሆናል ብሎ አይገምትም። የአንተም የእያንዳንዱ የጥረትህ ውጤት ጠብታ ዓላማህን መሙላት እንደሚችሉ መገንዘብ አለብህ። ስለዚህ ያለን ሁሉ ነገሮች ዕውቀትህን፣ ጉልበትህን፣ ገንዘብህን፣ ክህሎትህን ተጠቅመህ የጥረትህ ጠብታ አድጎ ጅረት ፈጥሮ የህይወት ኩሬን ወደ ህይወት ውቅያኖስ እንዲቀይር አድርግ። ትኩረትህ ስራህ ላይ ይሁን። ሰዎች ስለ አንተ ጥሩ ነገር ሲሰሙ ምንም ሳያወሩ ዝም ጭጭ ይላሉ። ነገር ግን ስለ አንተ መጥፎ ወሬ በሰሙ ጊዜ ልክ እንደ ሰደድ እሳት ወሬውን በፍጥነት ያዛምቱታል። አንድ ማወቅ ያለብህ ነገር ቢኖር ሰዎች ስለ አንተ ምንም ነገር እንዳያወሩ መቆጣጠር ወይም ማስቆም እንደማትችል ነው። ስለ አንተ የሚያወሩትንና አንተን የሚረዱበትን መንገድ ማሰብን ትተህ ትኩረትህን ራስን ማሻሻል ላይ፣ ራስን ማሳደግና ማበልጸግ ላይ ይሁን። አንተም ተግባርህም ስለ አንተ ማንነት እንዲነግራቸው አድርግ። ከጊዜ ብዛት ማንነትህ እና ድርጊትህ አንጸባርቆ መታየት ይጀምራል። ያን ጊዜ አብዛኛው ሰው ትችቱን አቁሞ ዕውቅናና አድናቆት እንዲሁም ሽልማት ይሰጥሃል። ይህንን መልእክት ሼር በማድረግ ለሌሎች እንዲደርስ አድርጉ። ሁላችሁም አድማጭ ተመልካቾቼ ወዳችኋለሁ። በሚቀጥለው ዝግጅት እስክንገናኝ ቸርን ሰንብት። ባባይ